ሰላም እንዴት ናችሁ የቻናሌ ቤተሰቦች? ዛሬ እጅግ በጣም ወሳኝና ህይወታችሁን ሊቀይር የሚችል የሀብት ምስጢር ይዤላችሁ መጥቻለሁ። እስቲ እውነቱን እንነጋገር። ሁላችንም ሀብታም መሆን እንፈልጋለን። ገንዘብ ኖሮን የምንፈልገውን ሁሉ ማሟላት እንመኛለን። ነገር ግን አብዛኞቻችን ሳንሰራና ሳንጥር በምኞት ብቻ እንቀራለን። ዛሬ በጥንታዊቷ ባቢሎን ከተማ ይኖር ስለነበረው ፓንሰር ስለተባለ ሰው የሚናገር ትልቅ ትምህርት የሚሰጥ ታሪክ እናያለን። ፓንሰር በባቢሎን ከተማ ውስጥ የፈረስ ጋሪ ሰረገላዎችን የሚሰራ ጎበዝ ባለሙያ ነበር። አንድ ቀን በከተማዋ ግንብ ላይ ተቀምጦ የባቢሎን ውበት ሕንፃዎችና ለምለም እርሻዎችን እያየ ይገረማል። በዚህ መሃል ኮቢ የተባለው የቅርብ ጓደኛው መጣና ጓደኛዬ፣ ስራ መስራት እንኳን እስከማያስፈልግህ ድረስ በሀብት የተከበብክ ትመስላለህ። ለመሆኑ ትንሽ ብር አበድረኝ ይለዋል። ፓንሰር ግን ተክዞ አረ እንደውም ምንም ብር የለኝም ስል ይመልስለታል። ኮቢም ተገርሞ ብር ከሌለህ ለምን እዚህ ዝም ብለህ ትቀመጣለህ? ወደፊት ፍላጎትን እንዴት ልታሟላ ነው? ለምን ስራ ፈልገህ አትሰራም? ምን ነው ጉልበትህና ተስፋ የት ሄደ? የረበሸክ ነገር አለ ብለው ይጠይቀዋል። ፓንሰርም አንድ ህልም አየሁ። አንድ ሀብታም ሰውዬ መጥቶ በብር የተሞላ ቦርሳ ሰጠኝ። ያሰብኩትን ሁሉ ገዛሁ። ነገር ግን ከህልሜ ስነቃ ምንም የለም። ባዶ እጄን ነኝ። ያ ነው የረበሸኝ። ፓንሰር ንግግሩን ቀጠለና እስቲ ያስበው ኮቢ፣ የምንኖረው በዓለም ላይ እጅግ ባለሀብት በሆነችው ባቢሎን ውስጥ ነው። እኛ ግን አሁንም ድሃ ነን። ብር ለመፈለግ ከግማሽ ህይወት ዘመናችን ካሳለፍን በኋላ አሁንም ብድር እንጠያየቃለን። ለልጆቻችንስ ምን ልንተውላቸው ነው? እኔ የምገርመኝ ለምን በቂ ብር የለንም እና ችግሩ የት ነው ያለው? በአጭሩ ሁል ጊዜ እኛ የምንሰራው ለብር ነው፣ ነገር ግን ወደምንፈልገው አንደርስም። ከዛም ኮቢ ጥቂት አሰበና እውነቱን ለመናገር ለጥያቄዎችህ ምንም መልስ የለኝም አለው። ነገር ግን ስለ ሀብታም ሰዎች እናስብ። እንዴት ነው ሀብታቸውን ያገኙት? ለመጀመሪያ ጊዜ ፓንሰር ፈገግ ብሎ በጣም ጥሩ ሀሳብ ነው አለው። እንግዲህ የዚህ መጽሐፍ ጸሐፊ ጆርጅ ክላሰን ዘ ሪቸስት ማን ኢን ባቢሎን በተሰኘው ታዋቂ መጽሐፍ የፓንሰር እና ኮቢን ብር ለማግኘት ስላደረጉት የነበረውን ታሪክ ይነግረናል። በዚህ መጽሐፍ ውስጥ ስለ ጥንታዊ ህዝቦች ምስጢር ይነግረናል። እንዴት ብራቸውን እንደሚያገኙና እንዴት በትክክለኛ ቦታና በትክክለኛ ጊዜ እንደሚቆጥቡ ይነግረናል። እውነተኛ ሀብትን እንዴት መገንባት ይቻላል? ሀብትን የመገንባት ምስጢሮች እና ዘዴዎች ምንድን ናቸው? ሀብታም ሰው ለመሆን ህጎች አሉት? እነሱን ተግባራዊ ካደረግን ሀብታም እንሆናለን? የእነዚህ ሁሉ ጥያቄዎች መልስ በዚህ መጽሐፍ ውስጥ ታገኛላችሁ። ይህ ቻናል ዶፓማይንድ ይባላል። በምንኖርበት ጭንቀት፣ አስተሳሰብ እና ግራ መጋባት ውስጥ ምቾት እና ደስታን የሚፈልግ አእምሮ ማለት ነው። ለቻናላችን አዲስ ከሆናችሁ ላይክ እና ሰብስክራይብ ማድረግ እንዳትረሱ። ፓንሰር እና ኮቢ ምስጢሩን የሚያስተምራቸው ሀብታም ሰው መፈለግ ጀመሩ። የኮቢ ጓደኛ የነበረውን አርካድን አስታወሱ። አርካድ በባቢሎን ውስጥ እጅግ ሀብታም ከመሆኑ የተነሳ የባቢሎን ንጉሥ እንኳን ለሀገር ካዝና ብድር የሚጠይቀው ሰው ነበረ። ከዛም ኮቢ አርካድን ማግኘት አለብን ብሎ ነገረው። ለመጀመሪያ ጊዜ ፓንሰር እምቢ ብሎ ነበር። ከዛም በኋላ ለኮቢ እንዲህ አለው፣ ሌሊት ካገኘነው ገንዘቡን መስረቅ እችላለሁ። ኮቢም በፓንሰር ሳቀበትና እየቀለደ እንደሆነ ስለሚያውቅ በደንብ አልተረዳኸኝም መሰለኝ። የዚህ ሰውዬ ሀብት ትልቅ ከመሆኑ የተነሳ አይሰረቅም። የእሱ ሀብት ባለቀ ቁጥር መልሶ ያድጋል አለው። ፓንሰር ይህን ሰውዬ ለማግኘት በጣም ጓጓ። በሱ ሀብትም በጣም ተገረመ። ከዛም ሁሉም ጓደኞቹ ጋር እየሄደ ሰበሰባቸውና እኔና ኮቢ ትልቁን የባቢሎን ሀብታም አርካድ ጋር ልንሄድ ነው ብሎ ነገራቸው። ሀብታም ለመሆን ምስጢሩን ማወቅ ከፈለጋችሁ ከእኛ ጋር መሄድ ትችላላችሁ አላቸው። ፓንሰር እና ኮቢ ከሌሎች ጓደኞቻቸው ጋር ሆነው ወደ አርካድ ቤት ሄዱ። እንደደረሱም አርካድ ወይ አንተ እኮ በጣም እድለኛ ነህ። በጣም የሚያማምሩ ልብሶች ትለብሳለህ፣ ጥሩ ምግብ ትበላለህ፣ የምትመኘውን ሁሉ ማግኘት ትችላለህ። ነገር ግን ድሮ አብረን በአንድ ክፍል በአንድ ትምህርት ቤት ነው የተማርነው። በስተመጨረሻም አንተ ሀብታም ሆንክ። እኛም ግን በጣም እንሰራ ነበር፣ ከአንተ በላይም ማለት ነው። ነገር ግን አንተ ከኛ ሁሉም በላይ ብር አገኘክ። ስለዚህ ምን አይነት እድል አገኝተህ ነው ይሄን ሁላ ገንዘብ ማግኘት የቻልከው? እኛን ልታስተምረን ትችላለህ አሉት። ከዚህም በመነሳት የፑር ማይንድሴት ከፓንሰር እና ኮቢ ንግግር ልብ ማለት ትችላላችሁ። እሱም ሁሉንም ነገር በእድል ማሳበብ ማለት ነው። አርካድም እንዲህ ስል መለሰላቸው፣ እውነት ነው እኛ በአንድ ክፍል በአንድ ትምህርት ቤት መማራችን፣ ነገር ግን እኔ የሀብት ማፍሪያ ህጎችን ተማርኩ፣ ተገበርኳቸውም። ያለ እውቀትና ያለ ጥረት የሚገኝ ዘላቂ ሀብት የለም አላቸው።
ከዛም አርካድን ይህን ሁሉ ብር እንዴት ነው ያገኘከው ብሎ ጠየቁት። አርካድም ጥያቄያችሁን ሳልመለስላችሁ በፊት በመጀመሪያ በወጣትነቴ ሀብታም ለመሆን ያነሳሳኝን ልነግራችሁ ፈልጋለሁ አላቸው። በወጣትነቴ ሁል ጊዜ አስብ ነበር ደስታን እና ውብ ነገሮችን ሁሉ ብር እጅግ በጣም ቀላል በሆነ መልክ ሊሰጠኝ እንደሚችል ማለት ነው። ትክክለኛ ተነሳሽነቴ ይህ ነበር አላቸው። እንግዲህ የዚህ መጽሐፍ ደራሲ ጆርጅ ክላሰን ቀደም ሲል ስለ አርካድ ታሪክ ማውራት ይጀምራል። አርካድ ሀብታም ከመሆኑ በፊት በጣም ቀላል በሆነ ስራ ነው የጀመረው። ይህም የእጅ ጽሑፎችን በጣም በአነስተኛ ደሞዝ ይሰራ ነበር። አንድ ቀን አርካድ ከአንድ ነጋዴ ጋር ተገናኘ እና ይህ ነጋዴ አንድን ስራ በሁለት ቀናት ውስጥ እንዲጨርስለት ጠየቀው። በዚህ ስራ ላይ በሙሉ ልፋቱ መስራት ጀመረ እና ነጋዴውም በቀጣይ ቀን ተመለሰ። እንዳለመታደል ሆኖ ግን አርካድ ስራውን እስካሁን አልጨረሰም ነበር። ከዛም አርካድ ለነጋዴው በጣም ከቸኮልክ ሌሊቱን ሙሉ ለመስራት ዝግጁ ነኝ እና ስራውን እስኪጨርሰው ድረስ ጠዋት አይመጣም ብሎ ነገረው። ነገር ግን በምላሹ የምፈልገው እንዴት ሀብታም መሆን እንደምችል እንድታስተምረኝ ነው አለው። ነጋዴውም አንተ በጣም ጎበዝ እና ደፋር ልጅ ነህ፣ እኔም እንደ ስምምነት እቆጥረዋለሁ ስል መለሰለት። ከዚያም ጠዋት መጣ እና አርካድ ስራውን ጨረሰ። ከዚያ በኋላ ነጋዴው አርካድን እንዴት ሀብታም መሆን እንዳለበት ያስተምረው ጀመረ። ነጋዴው እኔ ዛሬ ሽማግሌ ሆኛለሁ፣ እናም እኛ ሽማግሌዎች ጥበባችንን ለወጣቶች ልናስተላልፍ ይገባናል። የሽማግሌዎቹን ጥበብ ሰዎች አቅጣጫቸውን ለማየት እንደሚተማመኑት ኮከቦች ናቸው። አርካድ በዚህ ረጅም መግቢያ መሰላቸት ጀመረ። ስለ ገንዘብ ነው ወይስ ስለ ፍልስፍና ሊያስተምረኝ ፈልጎ ነው አለ። ነጋዴውም እንዲህ አለው፣ ሀብት በአንድ ልማድ ይወከላል፣ አንድ ሰው የገቢውን ክፍል በመቆጠብ ነው አለው። አርካድም ይሄ በጣም ቀላል ነው ብሎ መለሰለት። ነጋዴውም እንዲህ ስል መለሰ፣ ይህ ሀሳብ ብቻው የአንድ በግ እረኛ ወደ ትልቅ ነጋዴ መለወጥ እንደሚችል ታውቃለህ? በእርግጥ እዚህ ጋር የበግ እረኛውን ለማሳነስ ሳይሆን በገንዘብ ጥንካሬ ስላለው ልዩነት እየተናገረ ነው። አርካድ እኔ ገቢዬን እቆጥባለሁ አለው። ነጋዴውም ለምግብህ ታውላለህ፣ ልብስ ትገዛለህ፣ ወደ ግራም ወደ ቀኝም ታወጣለህ። አንተ ከራስህ በቀር ለሁሉ ሰው ትሰጣለህ። ስለዚህ ከገቢ የተወሰነውን ለራስህ እንድታስቀምጥ እልሃለሁ። ለምሳሌ ከገቢ ከመቶ 10% ብትቆጥብ ከተወሰነ ጊዜ በኋላ ጥሩ ብር ታገኛለህ። ከዛም በዚህ ብር ትልቅ ነገር ልትሰራበት ትችላለህ። ነጋዴውም ይህንን ትምህርት ለአርካድ ከሰጠ በኋላ ሁለቱም ተለያዩ። አንድ ዓመት ካለፈ በኋላ እንደገና ተገናኙ። ነጋዴው አርካድን ከአንድ ዓመት በፊት ምን አደረግክ? ምክሩን ተከተልክ ብሎ ጠየቀው። አርካድም ምክሩን ሙሉ በሙሉ ተከትዬ ስለነበረ ጥሩ ገንዘብ ሰበሰብኩኝና አንድ የወርቅ ነጋዴ አገኘው። ብሬን ወስዶ ሩቅ ቦታ እንደሚሄድ ኢንቨስት አድርጌ እጥፍ ገንዘብ ታገኛለህ ብሎ ቃል ገባልኝ። ነጋዴውም አንተ ደደብ ነህ፣ እንዴት እሱን ታምነዋለህ? ደግመህ ተመለስና እንደገና ሞክር፣ ገንዘብ ሰብስብና ልምድ ካላቸው ሰዎች ምክር ውሰድ ስል ነገረው። አሁንም ከአንድ ዓመት ቆይታ በኋላ ያው ስብሰባ ተደገመ እና ነጋዴው ከአርካድ ጋር ተገናኘ። ነጋዴውም በዚህ ዓመትማ ለውጥ መኖር አለበት አለው። አርካድም ምክሩን በተሻለ ሁኔታ ተከትያለሁ፣ በእርግጠኝነት ከትምህርቱም ተምሬያለሁ ስል መለሰ። ሌላ ገንዘብ ሰብስቤ ለአንድ ዘመዴ ፕሮጀክት ላይ ኢንቨስት እንዲያደርግ ሰጠሁት እና መደበኛ ትርፍ ያስገኝልኛል። ነጋዴው ከዚህ ቢዝነስ ትርፍ ማግኘት ጀምረሃል ስል ጠየቀው። አርካድ አዎ ብሎ መለሰለት። ነጋዴውም በእርሱ ትርፍ ምን ታደርጋለህ ብሎ ጠየቀው። የዩቱብ ቻናል ተከታዮች ከዚህ የሚቀጥሉ ነጥቦች ላይ በጣም አትኩሩና ተከታተሉ። ከዛም አርካድ በማገኘው ትርፍ ማር እገዛበታለሁ በጣም ስለምወደው አለው። ነጋዴውም ተመለስና ሌላ የሚጠቅም ትርፋማ ስራ ፈለግ። ከዚያ በኋላ ነጋዴው ሄደ። ከሁለት ዓመት በኋላ ነጋዴው አርካድን አገኘውና እስካሁን ሀብት አላደረስክም ብሎ ጠየቀው። አርካድ አዎ የተወሰነ ሀብት አግኝቻለሁ። ነጋዴው በጣም አሪፍ ነው፣ በደንብ ተምረሃል ማለት ነው። በመጀመሪያ ላይ ከገቢ በታች በሆነ ወጪ መኖርን ተምረሃል። ሁለተኛ ልምድ ካላቸው ሰዎች ብቻ ምክር መቀበል እንዳለብህ ተምረሃል። ሶስተኛውና ከሁሉም በላይ ወሳኝ የሆነው እሱም ገንዘብን ለአንተ እንዲሰራ ማድረግ ነው። በየወሩ ትንሽ ገንዘብ ለማግኘት ጠንክሮ ከመስራት ይልቅ ከቤተሰብ አባል ከሆነው ሰውዬ ጋር ገንዘብን ኢንቨስት አድርገህ በየጊዜው ትርፍ እንዲያስገኝልህ አድርገሃል። አንተ ምንም ሳትሰራ ማለት ነው። እዚህ ጋር ውድ የዩቱብ ቻናል ተከታዮች እኔ በበኩሌ ይሄ ሀብታም ለመሆን ትልቅ ምስጢር ነው ብያለሁ።
ነጋዴውም ጥሩ ስራ ስለሰራክ ከኔ ጋር ሸሪክ እንድትሆን ወስኛለሁ አለው። ከዚህ በኋላ ነው እንግዲህ እውነተኛ የአርካድ ጉዞ ወደ ሀብታም ለመሆን የተጀመረው። እንግዲህ የዚህ መጽሐፍ ጸሐፊ ጆርጅ ክላሰን፣ ፓንሰር እና ኮቢ ከነሱ ጋር ያሉ ሰዎች ወደ አርካድ ቤት ይመልሰናል። አርካድ ቤት ከነበሩት ሰዎች አንዱ ይህን ሰውና እውቀቱን በማግኘትህ አንተ እድለኛ ሰው ነህ፣ ለመጨረሻም ከእርሱ ጋር ሸሪክ ሆንክ። ዛሬ አንተ ትልቁ የባቢሎን ባለጸጋ ነህ አለው። ከዛም አርካድ ነገሩ እንደዛ አይደለም፣ ከነጋዴው ጋር መገናኘቴ ትክክለኛ የለውጥ ሰበብ አልነበረም። ነጋዴው በንብረቶቹ ላይ ሸሪክ ሊያደርገኝ የወሰነው በንግዴ ሳይሆን በድርጊት ወደ ሀብት ለመድረስ ተስፋ ሳልቆርጥ መሞከሬ ነው። ከዛም አርካድ እድል ለሁሉም ሰው ይመጣል፣ ነገር ግን ሁሉም ሰው በተለያየ መንገድ ነው የሚያስተናግደው። እድሎችን በሚገባ ለሚጠቀም ሰው እንኳን ደስ አለክ ማለት እፈልጋለሁ አላቸው። ይህ እንዲህ እንዳለ የባቢሎን ንጉሥ በከተማ አልነበረም። የባቢሎን ንጉሥ ወደ ቤተ መንግስቱ ተመለሰ። በቤተ መንግስቱ ውስጥ ያሉት አማካሪዎች እንዲህ ብለው ተናገሩት፣ ንጉሥ ሆይ የመስኖ ቦዮችንና እነዚያን ግንብ ምሽጎች የገነባነውን ስራ ከጨረስን በኋላ ሰዎች የኑሮ ውድነትን መሸከም አቃታቸው። ንጉሱም በእነዚህ ፕሮጀክቶች ላይ ብዙ ስለሰራና ዓላማውም ህዝቡን ማስደሰት ስለነበረ በጣም ተናደደ። ከአማካሪዎቹ አንዱ መለሰለትና ይህ የተለመደ ነው ክብርነቶ አለው። ንጉሥ ሆይ ፕሮጀክቶቹ ከተጠናቀቁ በኋላ ብዙ ሰዎች ስራ አጥተዋል። ሰራተኞቹም ሆነ ነጋዴዎች ደንበኛ አልነበራቸውም። ገበሬዎቹም ምርቶቻቸውን የሚገዙ ሰው አጡ። ንጉሱም ተገረመ። እሺ በእነዚያ ፕሮጀክቶች ላይ ሲሰሩ ያገኙት ገንዘብ የት ገባ? ከአማካሪዎቹ አንዱ ያ ገንዘብ የጥቂት ነጋዴዎች ኪስ የገባ ሲሆን መካከለኛና አነስተኛ ገቢ ያላቸው ሰዎች ሁሉንም ብራቸውን በነጋዴዎች ኪስ ውስጥ አልቀዋል ብሎ መለሰለት። ንጉሱም ስለዚህ ጉዳይ ከአማካሪዎቹ ጋር መወያየታቸውን ቀጠሉ። አሁን ግባችን ህዝቡን ማስተማር እና ገንዘባቸውን እንዴት እንደሚያስተዳድሩ እንዲያውቅ ማድረግ ነው። ህዝቡን የሚያስተምር ሰው አምጡልን አሉ። በባቢሎን ካሉ ሀብታሞች ውስጥ ከአርካድ የተሻለ ሰው አላገኙም። እናም አርካድን ጠሩ። አርካድ እንዲህ አላቸው፣ እኔ መንገድ አለኝ። እናም ገንዘባችሁን በአንድ ሳምንት ውስጥ ብቻ እንዴት እንደምታስተዳድሩ አስተምራቸዋለሁ። ከዚህ ትምህርት በኋላ ገንዘባችሁን የምታስተናግዱባቸው 7 መንገዶች ይኖራችኋል። የባዶ ኪስ ችግር ለመቅረፍ የመጀመሪያው መንገድ ኪስህን በብር መሙላት መጀመር ነው። ይህ ሽማግሌው ነጋዴ ባቢሎን ከተማ ሲመጣ ለአርካድ የነገረው ነው። ከየትኛው ምንጭ የሚገኝ ገቢ የተወሰነውን ክፍል ለራስህ ያዝ እና በጊዜ ሂደት ኢንቨስት የምታደርግበት የገንዘብ መጠን ይኖርሃል ብሎ የነገረው ማለት ነው። ይህ ንግግር እውነት ነው፣ ነገር ግን እንደሰማነው ቀላል አይደለም። ገንዘብ ጠንካራና የፋይናንስ ብልህነት ይጠይቃል። ይህ ገንዘብ በደንብ እንዲጠቅምህ በትክክል የት እንደምታስቀምጥ ማወቅ አለብህ። ሁለተኛው ዘዴ ወጪዎችን መቆጣጠር ነው። አስፈላጊ ወጪዎች እና ከግል ፍላጎት ጋር መለያየት አለብን። የፈለገ ገቢ ቢኖረን ዝም ብለን ብራችንን ማጥፋት የለብንም። ሶስተኛ ዘዴ ገንዘባችሁን ኢንቨስት አድርጉ። ገንዘብ ካላችሁ ያን ገንዘብ በደንብ ኢንቨስት አድርጉት። በጣም አስፈላጊው ነገር ገንዘብን ትክክለኛ ቦታ ላይ ኢንቨስት ማድረግ ነው። ከዛም አርካድ ሀብት ማለት በገንዘብ መጠን ብዛት ሳይሆን በገቢ ምንጮች መብዛት ውስጥ ነው አላቸው። አራተኛ ዘዴ ገንዘብን ከመጥፋት ጠብቅ፣ በተለይ ከባዶ ለሚጀምሩ ሰዎች። በአጭር ጊዜ ሀብታም የሚያደርጉ አደገኛ ንግዶች ውስጥ አትግቡ፣ ምክንያቱም ቀላል ወይም ትንሽ የማይቋረጥ ገቢ ከከፍተኛ ስጋት ካለው ትልቅ ገቢ የተሻለ ነው። አምስተኛ ዘዴ ቤትዎን ጥሩ ኢንቨስትመንት አድርጉ። ቤት ከመከራየት ይልቅ ራስህን ቤት ገንባ፣ ነገር ግን ለወደፊት ብዙ ገንዘብ ይቆጥብልሃል። ስድስተኛ ዘዴ ለወደፊት ቋሚ ገቢ መኖር አለባችሁ። አርካድ እንዲህ ይላል፣ ጥቂት ገንዘብ ያስቀምጡ እና በጭራሽ አትንኩት። ለእርጅናና ለድንገተኛ አደጋዎች የሚሆን ብር ማለት ነው። ሰባተኛና የመጨረሻው መንገድ ገንዘብ የማግኘት ችሎታ ወይም ስኪል ማሳደግ። ይሄ ማለት የራሳችሁን የፋይናንስ እውቀት ከፍ ማድረግ ነው። ብዙ እስካልተማርክ፣ ብዙ ካልሞከርክ፣ የተማሩ ሰዎችን ካልጠየቅክና ሁልጊዜ እድሎችን በሚገባ ለመጠቀም ካልሞከርክ የፋይናንስን እውቀት አታሳድግም። እድልን የመጠቀም አጭር ታሪክ። አንድ ገበሬ ሚስቱ ታማበት አስቸኳይ ገንዘብ ስላስፈለገው የበጎች መንጋውን ለአንድ ነጋዴ በአነስተኛ ዋጋ ሊሸጥለት መጣ።
ነጋዴው ግን አሁን ማታ ስለሆነ ቁጥራቸውን ሳልቆጥር አልገዛም ጠዋት ይሁን አለው። ገበሬው ቢያንስ አሁን ትንሽ ብር ክፈለኝ ቢለውም ነጋዴው እምቢ አለ። ጠዋት ሲነጋ ግን ሌሎች ነጋዴዎች መጥተው ገበሬው ከጠየቀው በላይ 3 እጥፍ ከፍሎ በጎቹን ገዙት። ነጋዴው ማታ እድሉን ባለመጠቀም ትልቅ ትርፍ አመለጠው። ስለዚህ ጓደኞች እነዚህ 7ቱ ምስጢራት እውነተኛና ጠቃሚ ናቸው። ነገር ግን ተግባራዊ ለማድረግ ጊዜ፣ ትዕግስት እና የፋይናንስ እውቀት ይጠይቃል። በህይወታችሁ ላይ ለውጥ ማምጣት ካላችሁ ዛሬውኑ የመጀመሪያውን እርምጃ ውሰዱ። ይህ ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። ለጓደኞቻችሁም ሼር አድርጉት። በየሳምንቱ የሚመጡ አነቃቂ ቪዲዮዎች እንዲደርሷቸው ሰብስክራይብ እና የደወል ምልክቱን ይጫኑ። ስለተከታተላችሁኝ አመሰግናለሁ። በሌላ ቪዲዮ እስክንገናኝ